ሊሰመርበት የሚገባው ነገር ሁለት ምርጫ የለንም። ያለን ምርጫ መደመር ብቻ ነው። ያለን ምርጫ አንድ መሆን ብቻ ነው። እሴት ጋር አንደኛው እንደ እሴት የምንወስደው ሲነርጂ ነው። ሲነርጂ ከማን ጋር ነው የሚለው it's always inside out ከውስጥ ይጀምራል። the communication we have with directors የምርምር ዳይሬክተር እሱ ነው። የአይቲ ዳይሬክተር እዛ አለ። የኢንፎርሜሽን ዳይሬክተር እዛ አለ። ይሄ የሚታዩት ሰው ጋዜጠኛ አለ። በኋላ ቡና የሚያደርጉላችሁ የተቀበሏችሁ እኛ ሰፖርቲቭ ስታፍ አይደለም። በኋላ እናነሳላችኋለን። ሁሉም ሰው ፕሮፌሽናልስ ናቸው። የኛ ኢንቴንሽን ሃንዲ የሚሆነው ፓርት በራሱ ተነጥሎ ለካሜራማን ለምናምን እያን ከምናስቀምጥ አይዲያ ጀነሬት የሚያደርገው ሰውዬ አልፎ አልፎ እንደዚህ አይነት ምርጥ እንግዳ ሲመጣ ካሜራ ለማንሳት ደግሞ ደስተኛ ማለት ነው። በወር አንድ ቀን ካሜራ ማንሳት አናስቀምጥም ማለት ፔፐር የሚጽፉ ሪሰርች የሚሰሩ ሴቶቻችን አሁን ቡና ያፈላሉ። ሚኒመም ፖስት ከቤት ሊሆን ይችላሉ ወይም ከዛ ላይ ሊሆን ይችላል። ሰው ይችላል። ሰውን አንችልም ብለን እየገደብን ነው እንጂ ሰው ይችላል። ሲነርጂ የሚለው በጣም አዶር የምናደርገው ባሉ ነው። ሲነርጂ በጣም ያስፈልጋል። በወለጋና በጅማ ዩኒቨርሲቲ ሲነርጂ ያስፈልጋል። ፍሬውና ፈቃዱ ተፈለጉ ስላልፈለጉ አይደለም። ሲስተሚክ የሆነ ሲነርጂ ያስፈልጋል። ፍልስፍናችን በተለይ በሴት ያዝናቸው የመጀመሪያው ሲነርጂ ነው። መደመር ወደ ውስጥ ነው። እርስ በርሳችንን በጣም ተደማሪ ነው። ከስቴክሆልደርስ ጋር ተደማሪ ነው። ከሌላ ሀገራት ጋር ተደምረ ለምሳሌ አሁን የምንሰራቸውን በኋላ የምናያቸውን አንዳንድ የሪሰርች ስራዎች ለሌላ ሀገራት የሚሰጡ ነው። ሲነርጂ ኦልዌይስ ኢምፖርታንት ነው። እሴቶቻችንና ፍልስፍናዎቻችን ለእኛ ዓላማዎቻችን ናቸው። የመጀመሪያው ሲነርጂ ነው፣ መደመር። እንደምታውቁት ኢንፎርሜሽን መሰብሰብ ብቻውን ወይም ኢንፎርሜሽን ማስተላለፍ ብቻውን ግብ ሊሆን አይችልም። ኢንፎርሜሽን የሚሆነው ሰጪ ብቻ ሲኖር ተቀባይ ነው። እዛ ድርብ ይፈልጋል። የድርብ መነሻ ውስጥ ነው። በውስጥ እኔ ከዳይሬክተሮቹ ጋር ከሰራተኞቻችን ጋር ያለ ሪሌሽንሺፕ ሲነርጂ ከፍልስፍና አንጻር እሴት ያላቸው አንዱ መደመር ነው። ሁለተኛ ኦነርሺፕ ሜንታሊቲ ነው። ሶስተኛ ተማሪነት። መደመር የሚለው ለብቻ የሚሳካ ነገር ስለሌለ በሀገር ውስጥም በውጭም ሲነርጀቲክ የሆነ መፍጠር ነው። መተጋገዝ መደጋገፍ ብቻ ሳይሆን በጋራ ለመኖር መደመር ነው። ሁለተኛው ምርጫ መጠፋፋት ነው። መጠፋፋት ለማንም ጤነኛ ሰው ምርጫ ሊሆን አይችልም።